አህለን ወሰህለን እንኳን ደህና መጣችሁ። ትምህርታችንን እንቀጥል። እግዚአብሔር ይማርሽ። ሞባይል ባንኪንግ ክፈቱልኝ፣ ብሬን በሱ መላክ እፈልጋለሁ። ሲሻልሽ ስሪልኝ ውዴ። لو سمحتوا افتحوا لي حساب على موبايل بانكينج. لو سمحتوا افتحوا لي حساب على موبايل بانكينج. እባካችሁ የሞባይል ባንኪንግ ሂሳብ ክፈቱልኝ ማለት ነው። ለው ሰማሕቱ እባካችሁ፣ ወንድ ከሆነ ለው ሰማሕት እንለዋለን። ሴት ከሆነች ደግሞ ለው ሰማሕቲ እንላታለን። እፍተሑ ክፈቱ። ሴት ከሆነች እፍተሒ፣ ወንድ ከሆነ ደግሞ እፍታሕ ነው የሚባለው። ሊ ለኔ፣ እፍተሑ ሊ ክፈቱልኝ፣ እፍተሒ ሊ ክፈችልኝ፣ እፍታሕ ሊ ክፈትልኝ። ሒሳብ ሂሳብ ነው፣ አካውንት። ዓላ ሞባይል ባንኪንግ ማለት ደግሞ በሞባይል ባንኪንግ ማለት ነው። አብጋ አሐውል ፍሉሲ ምን ጀዋሊ ሙባሽር። አብጋ አሐውል ፍሉሲ ምን ጀዋሊ ሙባሽር፣ ገንዘቤን ቀጥታ ከሞባይሌ መላክ እፈልጋለሁ ማለት ነው። አብጋ እፈልጋለሁ፣ አሐውል እልካለሁ፣ ፍሉሲ ገንዘቤ፣ ምን ከጀዋሊ ሞባይሌ፣ ምን ጀዋሊ ከሞባይሌ፣ ሙባሽር ቀጥታ። ጥቂት ለየት ባለ ሁኔታ እንደዚህም ማለት እንችላለን። አብጋ አርስል ራትቢ ምን ጀዋሊ ሙባሽር። አብጋ አርስል ራትቢ ምን ጀዋሊ ሙባሽር፣ ደሞዜን ቀጥታ ከሞባይሌ መላክ እፈልጋለሁ ማለት ነው። ባለፈው ገጽ ፍሉሲ ነው ያልነው፣ ገንዘቤ ማለት ነው። በዚህ ገጽ ደግሞ ራትቢ ነው የምንለው። ራትቢ ማለት ደሞዜ ማለት ነው። አብጋ አርስል ራትቢ ምን ጀዋሊ ሙባሽር፣ ደሞዜን ቀጥታ ከሞባይል መላክ እፈልጋለሁ ማለት ነው። አብጋ እፈልጋለሁ፣ አርስል እልካለሁ፣ ራትቢ ደሞዜ፣ ምን ከጀዋሊ ሞባይሌ፣ ምን ጀዋሊ ከሞባይሌ፣ ሙባሽር ቀጥታ። እኛም በጣም ነው የምንወድሽ፣ እኛም በጣም እንወድሻለን። አላህ ያቆይልን። ለእኔ ደግሞ ወይ ሲነግሩ አትሰማ ወይ እውቀት የለህም፣ በቃ ተወው እኔ ሰራዋለሁ ማለት በአረብኛ ስሪልኝ እንዳታልፊኝ እህቴ። ከቻልሽ አሁን አንተ ማ ትስማዕ ለማ አከልመክ፣ አንተ ማ ትስማዕ ለማ አከልመክ፣ አንተ ስነግርህ አትሰማም ማለት ነው። አንተ ነው። ማ ትስማዕ አትሰማም፣ ለማ አከልመክ። ወላ ተዕርፍ ሸይ፣ ወላ ተዕርፍ ሸይ ደግሞ ምንም አታውቅም ማለት ነው። ወላ ደግሞ ተዕርፍ ታውቃለህ፣ ወላ ተዕርፍ ደግሞ አታውቅም፣ ሸይ ነገር ወይም ምንም ነገር እንደማለት ነው። خلاص خليه أنا بسويه، خلاص خليه أنا بسويه በቃ ተወው እኔ ራሴ ሰራዋለሁ ማለት ነው። خلاص በቃ፣ خليه ተወው፣ አና እኔ፣ በሰዊህ እሰራዋለሁ ወይም አደርገዋለሁ ማለት ነው። ወደሚቀጥለው ጥያቄ ከመሄዴ በፊት አንድ ልላችሁ የምፈልገው ነገር አለ። ይህንን ጥያቄ ተከትሎ ማለት ነው። አንዳንድ ጊዜ ሰዎች ይህን አናውቅም፣ እንዴት ነው ይህን የምናደርገው እያሉ ከዛ አንዳችን እንነሳና አረ ችግር የለም ወይንም እንደጠያቂው አሁን እንደጠየቀችው ማለት ነው፣ ወይም እንደጠየቀው ወንድ ይሁን ሴት ይሁን አላውቅም፣ አትችልበትም አምጣ ብለን እንሰራዋለን። ወይ ስራው እንዲያልቅ ፈልገን ይሆናል፣ ወይ እኔው ላድርገውና ልገላገል ብለን ይሆናል። ምክንያቱ ምንም ይሁን ምን ነገስ ስራውን ማን ነው የሚሰራው? ያ ሰው ስራውን እኛ ስለሰራ ነው አይማርም። እንዲያውም እኔ እንደሚመስለኝ አንችልበትም የሚሉ ሰዎች አውቀው ነው እንደዛ የሚሉት። ምክንያቱም አንዱ ሊሰራው የሚችለውን ነገር ሁሉም ሰው ሊሰራው ይችላል። ነገር ግን ብልጦች ነን ብለው የሚያስቡ ምስጥ ሰዎች የነሱን ስራ ሌሎች እንዲሰሩላቸው ሲፈልጉ ያንን እንደ ዘዴ ይጠቀሙታል። ደግ ሰው ሞኝ ነው። ልርዳ ብሎ ይገባና ከዛ መውጫ ያጣል። አንድ ሰው አላውቅበትም ሲል እኔ ሰራዋለሁ አይባልም። ምንድን ነው የሚባለው መስላችሁ? ዝም። ምንም ነገር አይባልም። ዝም ነው የሚባለው።
እንዳልሰማ ሰምተን እንዳላየ አይተን ዝም እንላለን። እንዴ ለመሆኑ ጤናችንን አንፈልገውም? ጤናችንን የአእምሮ እረፍት አንፈልግም? የማያገባን ውስጥ ገብተን ራሳችንን ልንወጣበት ከማንችለው ምቅምቅ ውስጥ ለምን እንከታለን? አርፈን ብንቀመጥስ አይሻለንም? ባይሰራ ይቅር፣ ባይሆን አይሁን፣ ባይደርስ አይድረስ። ዓለም በእኛ ትከሻ ላይ አይደለችም የቆመችው በጭራሽ። እኛ ስንሞትም ትኖራለች፣ እኛ ከመምጣታችን በፊትም ኖራለች። ስለዚህ የሰውን ሁሉ ችግር እየሰበሰብን ጫናችን ላይ አንከምረው። ከኔ ተማሩ እንረዳለን ብላችሁ ስራውን እናስኬዳለን ብላችሁ እናፋጥነዋለን ብላችሁ የወሰዳችሁ የሰው ስራ የእናንተ ሆኖ ቁጭ ነው የሚለው፣ ከራሳችሁ አይወርድም። መማር ከፈለጋችሁ ከኔ ተማሩ፣ ካልፈለጋችሁ ደግሞ መቼም ምን ማድረግ ይቻላል? የሰው ልጅ ነፃ ነው። ለባርነት እንኳን ምርጫው የራሳችን ነው። ይህንን ስላልኩ እንዳትቀየሙኝ፣ እኔ ስለማውቀው ነው። ታዲያ ጊዜ ከማለፎ በፊት ራሳችሁን ጠብቁ። ማንም ሰው ውይ እንዴት ጥሩ ሰው ነች ብሎ አያመሰግናችሁም። የሚደረገው ምንድን ነው? እሱ የሰነፉ ሰው ስራ በጠቅላላ ተሰብስቦ እናንተ ጫና ላይ ይከመራል። ይሄ ነው የሚደርሰው። አስደነገጥከኝ እኮ ማለትና በሰላም ተመለሺ ማለት እናም ተመለሽ እንዴ ማለት ስሪልኝ ውዴ። ፈጃዕቲኒ አስደነገጥሽኝ። ፈጃዕተኒ አስደነገጥከኝ። ፈጃዕቱኒ አስደነገጣችሁኝ። ወይንም ኸወፍቲኒ ማለትም እንችላለን። ይሄም አስደነገጥሽኝ ማለት ነው። አስደነገጥከኝ ለማለት ኸወፍተኒ እንላለን። ለብዙ ሰዎች ሲሆን ደግሞ ኸወፍቱኒ እንላለን። ኸወፍቱኒ። ትርጃዒ ብሰላማ በሰላም ተመለሺ ማለት ነው። ትርጃዒ ትመለሻለሽ፣ ብሰላማ በሰላም። ረጃዕቲ ተመለሽ፣ ረጃዕት ተመለስክ፣ ረጃዕቱ ተመለሳችሁ። ለማሳጠር ጥያቄውን ብቻ ነው የምጽፈው። ዓድል ከላምሽ አላህ ይህዲሽ እምበላ ትርጉማቸውን ንገሪኝ። ዓድል ከላምሽ ወይም ከላምሽ ዓድል ማለት ንግግርሽ ትክክል ነው ማለት ነው። ዓድል ማለት ትክክል ነው፣ ከላምሽ ንግግርሽ ማለት ነው። ወንድ ከሆነ ዓድል ከላመክ ወይም ከላመክ ዓድል እንለዋለን። ንግግርህ ትክክል ማለት ነው። ከላመክ ንግግርህ። አላህ ይህዲሽ ፈጣሪ ምራሽ ማለት ነው። ወንድ ሲሆን አላህ ይህዲክ እንለዋለን። ብዙ ሰዎች ከሆኑ ደግሞ አላህ ይህዲኩም እንላቸዋለን። ለምሳሌ አላህ ይህዲሽ ሌሽ ሰወይቲ ኪዳ፣ አላህ ይህዲሽ ሌሽ ሰወይቲ ኪዳ። ፈጣሪ ምራሽ ለምን እንደዚህ አደረግሽ ማለት ነው። ሌሽ ለምን፣ ሰወይቲ አደረግሽ፣ ኪዳ እንደዚህ። ወንድ ሲሆን አላህ ይህዲክ ሌሽ ሰወይት ኪዳ እንለዋለን። ፈጣሪ ምራህ ለምን እንደዚህ አደረግክ ለማለት። ሰወይት ማለት አደረክ ማለት ነው፣ ወይንም አደረግኩ ማለት ነው። እሱ ሲያደርግ ሰወይት እንላለን። እኔ ሳደርግም ሰወይት እላለሁ። እንበላ እሺ ወይም ኦኬ እንደማለት ነው። ለምሳሌ እንበላ ማ ዕንዲ ሙሽኪላ፣ እንበላ ማ ዕንዲ ሙሽኪላ ማለት እሺ ወይም ኦኬ ችግር የለብኝም እንደማለት ነው። ማ ዕንዲ የለኝም ወይም የለብኝም፣ ሙሽኪላ ችግር። የኔ እህት እኔ ፍራሽ የለኝም፣ እምተኛው ብርድ ልብስ አንጥፌ ነው ሴራሚክ ላይ እና እማትገዢ ከሆነ ኮንትራቱን ስጨርስ እሄዳለሁ ቢሮ ለማለት ስሪልኝ እንድጨምር ከዚህ በፊት ጠይቃኝ ዓዲ ብያት ነበር፣ ግን አሁን መቻል አቃተኝ ከብርዱ ጋር። እኔ 2 ዓመት ሙሉ ታገስኳት። እናም አልፈልግም 3ኛ ዓመት መጨመር ለማለት ቤት እቀይራለሁ በሚል ስሪልኝ፣ ሰላምሽ ይብዛ። እሺ መጀመሪያ እንጠይቃታለን ግዢልን ብለን። ካልገዛች እንግዲህ ከዛ በኋላ የሚከተለውን
ውሳኔ እናደርጋለን ማለት ነው። እንዲያውም እኔ የጻፍኩት ምንድን ነው? አልጋና ፍራሽ ግዢ ነው ያልኩት። ለምንድን ነው ፍራሽ ብቻ የሚገዛው? እሽተሪ ሊ ሰሪር ወመርተባ። እሽተሪ ሊ ሰሪር ወመርተባ፣ አልጋና ፍራሽ ግዢልኝ ማለት ነው። እሽተሪ ግዢ፣ ሊ ለኔ፣ እሽተሪ ሊ ግዢልኝ፣ ሰሪር አልጋ፣ ወመርተባ እና ፍራሽ። መርተባ ፍራሽ ነው። ማግደር አትሐመል አክተር፣ ማግደር አትሐመል አክተር፣ ከዚህ በላይ ወይም ከዚህ የበለጠ መሸከም አልችልም ማለት ነው። ማግደር አልችልም፣ አትሐመል እሸከማለሁ። ማግደር አትሐመል መሸከም አልችልም፣ አክተር በላይ ወይም የበለጠ ማለት ነው። አልበላጥ ባርድ መራ፣ አልበላጥ ባርድ መራ፣ ሴራሚኩ በጣም ይበርዳል ማለት ነው። አልበላጥ ወይም በላጥ ሴራሚክ ነው። ባርድ ይበርዳል። ጂቢሊ ሰሪር ወመርተባ ማለትም እንችላለን። ጂቢሊ ሰሪር ወመርተባ፣ ፍራሽና አልጋ አምጭልኝ ማለት ነው። ጂቢ አምጪ፣ ሊ ለኔ፣ ጂቢሊ አምጭልኝ። ሰሪር እንዳልኩት አልጋ ነው። ወመርተባ ማለት ደግሞ እና ፍራሽ ማለት ነው። መርተባ ፍራሽ ነው። መግደር አስተምር ኪዳ፣ መግደር አስተምር ኪዳ፣ እንደዚህ መቀጠል አልችልም ማለት ነው። ማግደር አልችልም፣ አስተምር እቀጥላለሁ፣ ማግደር አስተምር መቀጠል አልችልም፣ ኪዳ እንደዚህ። አልበላጥ መራ ባርድ፣ ሴራሚኩ በጣም ይበርዳል። ይህንን ብለሻል። የሚያስፈልግሽን ነገር ካላሟላችልሽ ኮንትራትሽን እንደማታሳድሺ ትነግሪያታለሽ። ማብጋ አጀድድ ዓግዲ፣ ማብጋ አጀድድ ዓግዲ፣ ኮንትራቴን ለማሳደስ አልፈልግም ማለት ነው። ማብጋ አልፈልግም፣ አጀድድ አሳድሳለሁ። ማብጋ አጀድድ ለማሳደስ አልፈልግም። ዓግዲ ኮንትራቴ። ትንሽ ለየት ባለ ሁኔታ ማብጋ አጀድድ ዓግድ አልዓመል ሐጊ ማለትም ትችያለሽ። ማብጋ አጀድድ ዓግድ አልዓመል ሐጊ ትርጉሙ ከላይኛው ጋራ አንድ ነው። የስራ ኮንትራቴን ለማሳደስ አልፈልግም ማለት ነው። ትምህርታችንን ከመጨረሳችን በፊት አንድ ነገር ልበልሽ። ጠያቂዋን 2 ዓመት ሙሉ ዝም ብለሽ ዛሬ ስለነቃሽ እንኳን ደስ አለሽ እመቤቴ። አልፈልግም ማለት፣ አያዋጣኝም ማለት፣ እምቢ ማለት በጣም ድፍረት ይጠይቃል። ጀግንነት ነው። ብራቮ ብራቮ፣ ጎበዝ። ከዛ ደግሞ ወይ አልጋና ፍራሽ ተገዝቶልሽ በደንብ ስትተኚ ወይ የተሻለ ቦታ ሄደሽ ስትሰሪ ለማየት ሁላችንንም ያብቃን። አይዞሽ። ለራስሽ መቆምሽን ራስሽን መጠበቅሽን ችላ እንዳትይ እሺ። እወድሻለሁ። የዛሬው ትምህርታችን በዚህ ያበቃል። ስለተከታተላችሁኝ አመሰግናለሁ። በጣም በጣም አመሰግናለሁ። ሀሳባችሁን ለማወቅ ፈልጋለሁ። አስተያየታችሁን ስጡኝ። ጥያቄዎቻችሁን ላኩ። በተቻለኝ መጠን እመልስላችኋለሁ። ደህና ሁኑ። ግን ከመሄዳችሁ በፊት ሰብስክራይብ አድርጉ፣ ላይክ እና ሼርም ጨምሩበት። ማዕሰላማ። ደህና ሁኑ። እወዳችኋለሁ።